በኃይሉ ሀንዲሶ እባላለሁ። የተወለድኩት ሾኔ ከተማ ነው። ከ1 እስከ 12 የተማርኩት እዚያው ነው። ከዚያን ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነበር ጆይን ያደረኩት። እዚያ በኮምፒውተር ሳይንስ ኤንድ ኢንጂነሪንግ እንዲሁም በቢዝነስ አድሚኒስትሬሽን ግራጁዌት አደረኩኝ በ2014 ዓመተ ምህረት ማለት ነው በእኛ። ስለ ሳፋሪኮም ጂኤምቲ ፕሮግራም የሰማሁት ልክ ከግቢ ግራጁዌት አድርገን እንዳወጣን ስራ እናፈላልግ ነበረ እና እንዲሁ እዚህ አዲስ አበባ የነበሩ ጓደኞች ነበሩ። በእነሱ በኩል ነበር የሰማሁት። ልክ ወዲያው አፕላይ ያደረግን እና ረጅም ፕሮሰስ ነበር። ከዚያ በኋላ ሳፋሪኮም ጂኤምቲ ፕሮግራም ጆይን የማድረግ እድል አግኝቻለሁ። የሳፋሪኮም ጂኤምቲ ፕሮግራም ቆይታዬ በጣም ትራንስፎርሜቲቭ ነበረ። ስለ ስራው ፋውንዴሽን ጠንካራ ፋውንዴሽን ያገኘሁበት ቢዝነስ ላይ በጣም ኤክስፖዝ ያደረገን ቆይታ ነበረኝ። ከዚያ ባለፈ በጣም ደስ የሚሉ ትልቅ ሜንተሮች ነበሩ። ያ ደግሞ ስራው ላይ በጣም ኮንፊደንስ በራስ መተማመን በጣም ቢልድ እንድናደርግ የረዳኝ ቆይታ ነበር። ከጂኤምቲ ፕሮግራም ያገኘው ትልቁ ትምህርት ስለ ሊደርሺፕ ስለ መሪነት ነው። መሪነት ስም ብቻ እንዳልሆነ መሪነት ኃላፊነትን መውሰድ ቀድሞ መገኘት እንደሆነ ተምሬበታለሁ። ከሳፋሪኮም ሴቶች በጣም ከኔ ጋር ሪዞኔት የሚያደርገውና እለት በእለት በስራዬ ላይ የሚከውናቸውን ነገሮች ሁለቱ ክሬት ደ ፊውቸር ሚለውና ጌት ኢት ዳን ቱጌዘር ሚሉት ሁለቱ ሴቶች ከኔ ጋር በደንብ ይጣጣማሉ። ያ ማለት እለት በእለት በሚሰራቸው ስራዎች ከተለያዩ ቲሞች ጋር እንገናኛለን። እንግዲህ ለብቻ ሆነን የምናደርገው የምናሳካው ምንም ነገር የለም። ቲም ኮላቦሬሽን ማለት ብዙ ነገር ያደርጋል። ሀሳብን ወደ ተግባር ተንጀብል የሆነ ሪዘልት የምንለውጠው በቲም ኮላቦሬሽን ነው። በዋናነት ክሬቲንግ ዘ ፊውቸር እና ጌት ኢት ዳን ቱጌዘር የሚሉ ሴቶች ከኔ ጋር ሪዞኔት ያደርጋሉ። የሳፋሪኮም ጂኤምቲ ፕሮግራም ስራውን ሲጀምር ስራ ላይ ጠንካራ የሆነ መሰረት እንዲኖረኝ ረድቶኛል። ከዚያም ባለፈ የነበሩ ትሬኒንጎች እና ሜንቶርሺፖች ኮንፊደንት እንደሆን በደንብ ረድቶኛል። አሁን ላይ ባለውበት የስራ ቦታ እለት በእለት በሚሰራቸው ስራዎች ላይ ይህንንም ተግባራዊ ያደረግኩኝ ይገኛል። አሁን ሳፋሪኮም ውስጥ እየሰራው ያለውበት ዲፓርትመንት ፋይናንሻል ሲስተምስ ነው። እዛ ውስጥ በየቀኑ የፋይናንሻል ዳታ ኢንቴግሪቲውን እንዲሁም ደግሞ አውቶሜሽን ላይ እንዲሁም ደግሞ ፕሮሰስ ኦፕቲማይዜሽን ላይ እየሰራ እንገኛለን። ይህም ሳፋሪኮም ቢዝነሱን ሰክሰስፉሊ ራን እንዲያደርግ ያግዘዋል። ቢዝነሱ ሞር ሪላያብል እንዲሆን እና ትራንስፓረንት እንዲሆን በደንብ ያግዘዋል እና የዚህ ቲም አካል በመሆኔ በጣም ደስታ ይሰማኛል። ሳፋሪኮምን ጆይን ካደረኩኝ በኋላ የማይረሱኝ ጊዜያቶች በጣም ብዙ ናቸው። ብዙ የማስታወሳቸው ደስ የሚሉ አጋጣሚዎች ነበሩ። ከነዚህ ውስጥ ለምሳሌ የአዲስ አበባ ውስጥ ኦፊሻል ላውንች ባደረገበት ጊዜ የነበረው የድሮን ሾው በሰዎቹ ፊት የምታየው ያ ደስታ፣ ከዚያም ባለፈ ሌላው ደግሞ የስፖርትስ ዴይ የነበረን በበኩል እኔ እግር ኳስ እጫወታለሁ። እሱን ጊዜ ሁሌም አስታውሰዋለሁ። ሌላው ደግሞ የቲም ቢልዲንጎች የምናደርጋቸው ነገሮች በጣም ደስ የሚል ቆይታ እንዲኖረኝ አድርጎኛል። እንደ ሳፋሪኮም አምባሳደር ሳፋሪኮም ውስጥ ብዙ ኦፖርቹኒቲ እንዳለ ለማሳየት እሞክራለሁ። እንደ ጂኤምቲ ጆይን ባደረኩበት ጊዜ ስለ ቢዝነሱ በአጭር ጊዜ በቂ ፋውንዴሽን ለማግኘት ችያለሁ። ከዚያም ባለፈ ለማደግ ችያለሁ። ስለዚህ ሳፋሪኮምን ጆይን ሲያደርጉ ያሉትን ኦፖርቹኒቲዎች ለማሳየት እሞክራለሁ። ሳፋሪኮም እንደ ጂኤምቲ ጆይን ሳደርግ እኔ በአጭር ጊዜ ውስጥ ደስ የሚል ፋውንዴሽን ነበረኝ ስለ ቢዝነሱ። ከዚያም ባለፈ በአጭር ጊዜ ውስጥ ለማደግ ችያለሁ።
ሳፋሪኮም የስራ ቦታ ብቻ ሳይሆን የምናድግበት ፊውቸራችንን ቢልድ የምናደርግበት ቦታ ነው። I am the ambassador of Safaricom Ethiopia.